በዛሬ ቪዲዮ ይዤላችሁ የመጣሁት ኤአይን በመጠቀም ለዩቲዩብ ቪዲዮ ተምብኔል እንዴት አድርገን እንደምናዘጋጀው። ሰላም እንዴት ናችሁ? ለማታውቁኝ ቸርነት እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ እያልኩ በዛሬ ቪዲዮ ይዤላችሁ የመጣው ኤአይን በመጠቀም ብቻ እንዴት አድርገን የዩቲዩብ ቪዲዮ ተምብኔል እንደምናዘጋጅ ነው። ያለምንም ፎቶሾፕ ሶፍትዌር ያለምንም ኢነርጂ ዊዝን 1 ሚኒት ኤአይን በመጠቀም ብቻ እንዴት አድርገን ተምብኔል እንደምናዘጋጅ እናያለን። ወደ ቪዲዮ አሁን በመጀመሪያ ምንድን ነው የምናደርገው ማለት ነው፣ ወደ ቻትጂፒቲ እንገባለን። ወደ ቻትጂፒቲ ከገባን በኋላ ቻትጂፒቲ ፕሮምፕት እንዲጽፍልን እናድርገዋለን ማለት ነው። አሁን እንደምታይተይ ምን ብየዋለው ከዚህ ጋር ጀነሬት ፕሮምፕት ፎር ተምብኔል ፎር ዩቲዩብ ቪዲዮ ዊዝ ታይትል ሃው ቱ ክሬት ኢሞ አካውንት ኮንቴኒንግ 27 ይርስ ኢትዮጵያን ያንግ ክሬተር ብየዋለሁ። አሁን በዚህ መሰረት ቻትጂፒቲ ምን ያደርጋል ማለት ነው፣ ፕሮምፕቱን ጀነሬት ያደርግልኛል ማለት ነው። እንደምታዩት አሁን ቻትጂፒቲ ፕሮምፕቴን ጀነሬት አድርጎልኛል ማለት ነው። አሁን ከዚህ በኋላ ምንድን ነው የምታደርጉ፣ ፕሮምፕታችሁን ሴሌክት ቴክስት ትሉና ኮፒ ታደርጉታላችሁ። እዚህ ጋር ትይዙና ኮፒ ታደርጋላችሁ። ኮፒ ካደረግን በኋላ ከዚህ እንወጣና ምን እናደርጋለን፣ ቀጥታ የምንሄደው አሁን ወደ ክሮም ነው የምንገባ። ክሮም ላይ ከገባን በኋላ ደግሞ ሰርቹ ላይ ትወጡና ምን ታደርጋላችሁ ማለት ነው፣ ኢሜጅ ኤፍኤክስ ብላችሁ ሰርች ትጽፋላችሁ። ኢሜጅ ኤፍኤክስ ብላችሁ ከጽፋችሁ በኋላ እንደምታዩት ሊንኩ ይመጣል። አሁን እሱን ኢንተር ታደርጋላችሁ። እሱን ኢንተር ካደረጋችሁ በኋላ ቀጥታ ወደ ዌብሳይቱ ይወስዳችኋል ማለት ነው። ዚህን እዚህ ጋር ትመጡና ከዚህ ጋር ክሊክ አድርጋችሁ ፎቶ ኦፍ ካት ፍሎቲንግ የሚለው ስፔስ ላይ ፔስት ታደርጉታላችሁ። እዛ ኮፒ አድርጋችሁ ያመጣችሁትን ሴን ጀነሬት ከማለታችን በፊት ማስተካከል የሚገባን ነገር ስላለ ሴቲንግ ላይ እንገባለን። ሴቲንግ ላይ እንገባና ላንድስኬፕ የምትለው 16 በ9 መሆኗን ቼክ እናደርጋለን ማለት ነው ታች። እሱን ቼክ ካደረግን በኋላ እቺ የመስቀል ምልክቷን የምትመስለውን እንጫናለን። ጀነሬት ለማድረግ እሷን ተጫን። አሁን እንደምታይተይ ጀነሬት እያደረግልን ያለ ማለት ነው። እንደምታዩት አሁን ተምብኔላችንን ጀነሬት አድርጎልናል ማለት ነው። አሁን ይህንን ማውረድ ስንፈልግ ምንድነው ምናደርግ፣ ይቺ የዳውንሎድ ምልክቷለች። ዳውንሎድ ምልክቷን እንጫንና ምን እናደርጋለን ማለት ነው፣ ሴቭ እናደርጋለን። ሴቭ ካደረግን በኋላ ተምብኔላችንን ምን ማድረግ እንችላለን ማለት ነው፣ እንጠቀማለን ማለት ነው። አሁን እንደምታዩት ይኸው ፋይል ዳውንሎድ ብሏል። ዳውንሎድ አድርጎ ጨርሷል ማለት ነው። ከዚህ ላይ ግን እንደምታዩተይ ሞር የኛን ኢሜጅ የሚመስል ተምብኔል ማዘጋጀት ብንፈልግ ደግሞ ይሄንን ፕሮምፕት ምን ማድረግ አለብን፣ እንደገና ሪራይት ማድረግ አለብን። ከዛ በተጨማሪ ደግሞ የኛን ኢሜጅ እዚሁ ቻትጂፒቲ ላይ ምን እናደርገዋለን ማለት ነው፣ አታች እናደርግለታለን። እሱን ለማድረግ ምን እናደርጋለን፣ አሁን ፎቶ እንገባለን። ፎቶ ስንገባና የኛን ኢሜጅ እናመጣለን። ከሰራነው ዩቲዩብ ኮንቴንት ቪዲዮ ጋር ሊሄድ የሚችል ፎቶ እንመርጣለን። እሱን ፎቶ ከመረጥለት በኋላ ፕሮምፕቱን ቻትጂፒቲ ጀነሬት እንዲያደርግልን እኛ እንጽፍለታለን ማለት ነው። አሁን እዚህ ጋር እንደምታይተይ ፕሮምፕቴን እንዲጽፍልኝ በእኔ ፎቶ ማለት ነው ሪአሬንጅ አድርጌለታለሁ እንደገና። አሁን በዚህ መሰረት ይሄንን ከጻፍንለት በኋላ ምንድነው የምናደርገው፣ ኢንተር እንድረዋለን። እችን የቀስት ምልክቷን በመጫን ማለት ነው። ኢንተር ካልነው በኋላ ፕሮምፕታችንን ምን እያደረግልን ነው፣ እያዘጋጅልን ያለ። እዚህ ጋር በሁለት ሪስፖንስ ነው የሰጠኝ፣ በሁለት አልተርናቲቭ። ምናልባት ለእናንተ አንድ ብቻ ሊሰጣችሁ ይችላል። እኔ ጋር ሁለት ሪስፖንስ ነው የሰጠኝ። አንዱን ፕሪፌር አድርጌ እመርጣለሁ ማለት ነው። አሁን የመረጥኩለት አሁን እንደ ቅድሙ ሁሉ ደግሞ ሴሌክት ቴክስት ለውና ምን አደርጋለሁ፣ ይህንን ፕሮምፕት ኮፒ ያደርገዋለሁ። ኮፒ ካደረኩ በኋላ አሁን ከዚህ ወጣና ወደ ምንድን ነው የሚሄደው ማለት ነው። ከዚህ ወጥቼ ወደ ኢሜጅ ኤፍኤክስ ዌብሳይት ተመልሼ እመጣለሁ። ተመልሼ ከመጣው በኋላ ቅድም ላይ ያመጣሁት ፕሮምፕት ስላለ እሱም ፕሮምፕት ሴሌክት ኦልልና አጠፋዋለሁ። እሱን ካጠፋው በኋላ አሁን ይዤ የመጣሁትን ፔስት አደርጋለሁ እዚህ ጋር። ፔስት ካደረግን በኋላ አሁን ልክ እንደ ቅድሙ ይችን የመስቀል ምልክቷን ስንጫን ጀነሬት ያደርግልናል ማለት ነው። ኦራይት አሁን የምታዩትን የኔን ኢሜጅ ካስገባውለት በኋላ ይህ የምታዩትን አይነት ተምብኔል ያዘጋጀልን። እዚህ ጋር ተምብኔላችንን በደንብ
እኛ በፈለግነው ልክ ፐርፌክት እንዲያዘጋጅ ከፈለግ ምን መካተት አለበት፣ ምን መካተት የለበትም የሚለውን በደንብ ከጻፍንለት በትክክል ፐርፌክት የሆነውን ነገር ነው የሚሰጠን እዛ ላይ ነው። ስለዚህ ጥንቃቄ ማድረግ ያለብን። ለምሳሌ እስኪ እዚህ ጋር ሞዲፋይ ላድርገው። አሁን እኔ እዚህ ጋር ምንፈልግ ያለው እጆችን ወይም ጣቶችን ወደ ኢሞ አፕሊኬሽን ፖይንት እንዲያደርግ ወይም እንዲጠቁም ፈልጊያለሁ እና እሱን ለማድረግ ደግሞ እስኪ እዚህ ጋር ሞዲፋይ አድርጌ የሆነ ቴክስት ልጨምርለት ማለት ነው። የኢሞ አፕሊኬሽኑን አምጥቶ አንደኛው ጣቴ ወደ ኢሞ አፕሊኬሽኑ ፖይንት እንዲያደርግ ወይም ዳይሬክሽን እንዲያሳይ ነው የፈለኩት። ሶ ምን እለዋለሁ? ዚ ሃንድ ፖይንትድ ቱ ኢሞ አፕ ልበለው። ያ ዚ ሃንድ ፖይንቲንግ ቱ ኢሞ አፕ ልበለው እና ከዛም በኋላ ቨርዥን እንየው። አሁን እንደዚህ አድርጌ ከጻፍኩለት በኋላ ጀነሬት ላድርግና እንየው እስኪ ሪዛልቱን። ኦኬ እሱን ካደረግኩ በኋላ እንደምታዩት የኢሞ አፕሊኬሽን በዚህኛው ሳይድ ጨምሯል። ጣቴንም ደግሞ ፖይንት አድርጓል ማለት ነው። ሶ እንደዚህ እያደረጋችሁ ፐርፌክት ለማምጣት ሞዲፋይ ማድረግ ያስፈልጋል። ዳውንሎድ ለማድረግ ደግሞ እንደ ቀድሞ ይችን የዳውንሎድ ምልክቷን ተጭናችሁ ማውረድ ትችላላችሁ ማለት ነው። ዛሬ ቪዲዮችን ይመስል ነበር። እስከ መጨረሻው ድረስ አብራችሁን ስለቆያችሁ አመሰግናለሁ። ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ባባይ